ጋሽ ሰላም ነው? እንዴት ነው? ሰላም ነው? ምን ነው በጠዋት ቁጭ በል። አይ እኔ እያሰብኩ ስለ ኑሮ ስለምን እቺን ሀገር እንዴት ነው? እሱም ያስባሉ እኛም አለን እኮ ጋሽ። አይ ቢሆንም እኛ ሰላም ነው? ሰላም ነው። ምን ጋሽ ሰሞኑ ፍትን ጣልክ? አዎ ሚስቴ ልትወልድ አሁን አንድ ሳምንት ምናምን ነው የቀረው እና እሱን እያሰብኩ ነው። አንድ ወር ኦልሞስት አንድ ወር ነው የቀረው እኮ ነበረ ጋሽ። አጉል ጊዜ ነው ልጅ። አሁን ልጅ ከውጭ ሀገር ልትመጣ ነው። እስኪ ቤት ፈልግ። ለማንኛውም ተፍ ብለህ ኧረ ጋሽ በዚህ ሰዓት እሷን እንዴት ላድርግ? አሁን እሷ ኧረ ጋሽ በእናትህ በቃ ቆይ ላስብበት። በእናትህ እስኪ 1000 ትጨምራለህ። በቃ 1000። ኧረ አሁን እኮ እሷ ልትወልድ እኮ ትንሽ ቀን ነው የቀረው። አሁን ብር እኮ የለም። እኔ መንግስት ሰራተኛ ነኝ። ይኸው አሁን ውሃው ተጨምረዋል፣ ማብራቱ ምኑ። ስለዚህ አስብበት። አልመለኝም እኮ ጋሽ ያቁኝ የለ እኛው ከየት አምጥተን እንከፍል? አስብበት እንግዲህ እሺ። ባዳ ገባስ አናግባስ ባዶ ማናግባ